ዘኢያሱ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም። የእስራኤል ልጆችም በመጀመሪያ ወር ሚያዝያ በባተ 14ኛው በሚሆን ቀን በኢያሪኮ ምዕራብ በዮርዳኖስ ማዶ በምድረ በዳው በሰርክ ፋሲካን በገልገላ አደረጉ። የዚያን ሀገር እህል ከበሉ በኋላ በማግስቱ በዚያች ቀን መናው ቀረ ቆመ። በዚያው ዓመት የፊንቆንን አዝመራ ዘርፏልና በልቷልና ዳግመኛ የእስራኤል ልጆች መና አላገኙ። የሩት መጽሐፍ። ቦዔዝም ባልሽ ከሞተ በኋላ ለአማትሽ የሰራሹን ስራ ሁሉ ነግሮኛል። እናትና አባትሽን የተወለድሽበትን አገርሽን ትተሽ ቀድሞ ወደማታውቂው ወገን እንደምን መጣሽ ብሎ መለሰላት። ለአማትሽ በጎ ነገርን እንዳደረግሽ እግዚአብሔር ዋጋሽን ይስጥሽ። በክንፈ ረድኤቱም ታምኚ ዘንድ አምነሽ ወደሱ በመጣሽበት በእስራኤል ፈጣሪ በእግዚአብሔር ዘንድ ዋጋሽ ፍጹም ይሁን። ሩትም ደስ አሰኝተኸኛል እና የኔን የባሪያህን ልቡና አረጋግተሃልና በፊት ባለሟልነትን አገኘሁ። እነሆ እኔም ከባሮች እንደ አንዲቱ ባሪያ እሆናለሁ አለችው። ቦዔዝም በምሳ ጊዜ ወደዚህ መጥተሽ እንጀራሽን ብዪ፣ እንጀራሽም በመጣጣው አጥልቂ አላት። የአምላኩ በረከት ከኛ ጋር ለዘላለሙ ትኑርና ነቢዩ ኤርምያስ የተናገረው ትንቢት ይህ ነው። አቤቱ ግብራቸውን ግለጥልኝ፣ እኔም መርምሬ ልወቅ። ያን ጊዜም ግብራቸው ገለጥህልኝ። እኔ ግን ሊያርዱት እንደሚወስዱት እንደ የዋህ በግ ነኝ። እንዲገርፉኝ አላወቅኩም። በኔም ክፉ ምክርን መከሩ። በሚበላው እንጀራ የመርዝ እጽ ጨምረን ከሕያዋን አገር እናጥፋው፣ እንግዲህ ስሙንም አይጥሩ አሉ። ኩላሊት ያጤሰውን ልቡና ያመላለሰውን መርምረ የምትፈርድ እውነተኛ ዳኛ እግዚአብሔር ሆይ ነገሬን ላንተ ነግሬያለሁና ፈርደ ከነሱ አድነኝ። ስለዚህ እግዚአብሔር እንዲህ አለ፣ ሰውነቴን ለጥፋት የሚፈልጓት በእግዚአብሔር ስም አታስተምር እምቢ ብትል ግን በእጃችን ትሞታለ በሚሉም በአናቶት ሰዎች በመዓት አለሁባቸው አለ። ስለዚህ ኃያል የሚሆን እግዚአብሔር እንዲህ አለ፣ እነሆ እኔ በመዓት እጎበኛቸዋለሁ። ጎልማሶቻቸው በጦር ይሞታሉ፣ ሴቶች ልጆቻቸውና ወንዶች ልጆቻቸው በቀጠና ያልቃሉ። በመዓት በጎበኘኋችሁ ጊዜ መከራውን በአናቶት በሚኖሩ ሰዎች አመጣለሁና ከነሱም የሚቀር ሰው የለም አለ። ባንተ ዘንድ እከራከራለሁና አቤቱ አንተ እውነተኛ ዳኛ ነህ። ነገር ግን ፍርድ እጠይቃለሁ። የኃጥአን ስራቸው ለምን ተዘጋች? ወንጀለኞችስ ሁሉ በወንጀላቸው ለምን ደስ አላቸው? አንተም አጸናሃቸው፣ አባትነታቸውም በዛ፣ ልጅም ወለዱ። በአፋቸው አንተ ቅርብ ነህ እንወድሃለን አሉ፣ ከልቡናቸው ግን ርቀሃል። አቤቱ አንተስ እኔን ፈጽመ ታውቀኛለህ። ልቡናዬን በፊት መረመርከው። ሊያርዱት በግን እንዲጠብቁት ትጠብቃቸዋለህ፣ ለሰልፉም ቀን ትለያቸዋለህ። ምድር እስከ መቼ ድረስ ታለቅሳለች? በሷ በሚኖሩባት ሰዎች ክፋት የምድረ በዳው ሳር ደረቀ፣ ፍጻሜያችንን የሚያውቅ የለም ብሏልና። አዕዋፍና እንስሳ አለቁ፣ እግሮችህ ሮጠው ይደክማሉ።
በምትታምንበት በሰላም አገር ፈረሶችን ለምን ታስጌጣለህ? በዮርዳኖስስ ትዕቢት ለምን እንዲህ ታደርጋለህ? ወንድሞች የአባት ወገኖች እነሱ ክዶሃልና ብዙ ጠላቶችህም በኋላህ ተከትለው ዶልተውብሃልና ላንተ በጎ ነገር ቢነግሩ አትመናቸው። ቤቴን ተውኩ ርስቴንም ተውኩ ልቡናዬ የሚወዳት ቤተ እስራኤልንም ለጠላቷ እጅ አሳልፌ ሰጠኋት። ርስቴ ኢየሩሳሌም በቃችኝ፣ በምድረ በዳ እንዳለ አንበሳም ጮኸችብኝ። ስለዚህ ነገር ጠላኋት። ቤቴ ርስቴን ኢየሩሳሌም የጅብ ጉድጓድ ናትን? ወይስ በዙሪያዋ የሚከቧት የቀማኛ ዋሻ ናትን? የምድረ በዳ አራዊትም ሁሉ ተሰብስቦ መጥቶ ያጠፋታል። ብዙ እረኞች የወይኔን ቦታ አጠፉ፣ እድል ፈንታይንም ማድሪያዬ ቤተ መቅደስንም አረከሱ። የአምሮቴን እድል ፈንታ ምድረ በዳና በረሃ አደረጓት። እርሷም ለፍጹም ጥፋት ሆነች። በልቡ እውነትን የሚያስብ ሰው የለምና ምድር ሁሉ ፈጽማ ጠፋች። የእግዚአብሔር መቅሰፍቱ ጽንፍ እስከ ጽንፍ ታጠፋለችና ለስጋዊ ለደማዊም ሁሉ ፍቅር አንድነት የለምና። እናንት ጎስቋሎች ወደ ምድረ በዳው ሂዳችሁ ግቡ። ስንዴውን ዘርታችሁ እሾሁን ትለቅማችሁ፣ ዕጣችሁም አይጠቅማችሁም አይረባችሁም። ከአዝመራችሁም አለማፍራት የተነሳ አፈራችሁ፣ ከእግዚአብሔርም መቅሰፍት ቁጣ የተነሳ ጎስቆላችሁ። የአምላኩ በረከት ከኛ ጋር ለዘላለሙ ትሁንና ነቢዩ ኢሳይያስ የተናገረው ትንቢት ይህ ነው። እነሆ እግዚአብሔር ኢየሩሳሌምን ፈጽሞ ያጠፋታል፣ ሀፍረቷንም ይገልጣል፣ በሷ የሚኖሩትንም ይበትናቸዋል። ከፄዋዌ አስቀድሞ ጨዋው እንደ ካህን አገልጋይም እንደ ጌታው ይሆናል። ሴት ባሪያም እንደ እመቤቷ ትሆናለች። የሚሸጥም እንደሚገዛ የሚበድረውም እንደሚያበድር ዕዳ የሚከፍለውም እንደሚከፈለው ይሆናል። እግዚአብሔር በአፉ እንዲህ ብሎ ተናግሯል እና እነሆ ምድር ፈጽማ መጥፋትን ትጠፋለች፣ መበርበርንም ትበረብራለች። ምድር አለቀሰች ጠፋች፣ ዓለምም ግልብጥብጥ አለች። በዚህ ዓለም ያሉ መኳንንትም አለቀሱ። ምድር በሷ ከሚኖሩ ሰዎች ጋር ስለበደለች የእግዚአብሔርን ሕግ አፍርሷልና ስራቱንም ለውጧልና ዘላለም ጸንቶ የሚኖር መሐላውንም ክዷልና በሷ የሚኖሩ ሰዎች በድሏልና። ስለዚህ ምድር ትውጣቸው ይሆን እንጃ። ስለዚህም በዚህ ዓለም የሚኖሩ ሰዎች ይቸገራሉ፣ ጥቂት ሰዎች ይቀራሉ። ወይን እና የወይን ቦታዎችም ያልቅሱ፣ በልባቸው ደስ የሚላቸው ሁሉ ያልቅሱ። የክብራቸው ተድላ ደስታ ጠፋች፣ በገንዘባቸው መኩራታቸውና ትዕቢታቸውም ጠፋች። የኃጥአንም ገንዘብ የመሰንቆም ድምፅ ጠፋ። ወይንን የሚጠጡ ሰዎች አፈሩ፣ ጠጅን ለሚጠጡ ሰዎች ጠጁ የመረረ ሆነ። አገሮች ሁሉ ፈረሱ፣ ወደ እነሳቸው እንዳይገቡም ቤቶች ሁሉ ተዘጉ። ከአገሩ ሁሉ ወይን ጠፍቷልና ስለ ወይን ጥፋት ልቅሶን አልቅሱ። አገሮች ሁሉ ፈርሶ ይቀራሉ፣ ቤቶችም ባዶ ይሆናሉ። ሰዎቹ እየተዋቸው ሄዶ ይጠፋሉ። ይህ ሁሉ በአሕዛብ መካከል ባለ አገር ይደረጋል።
አይነተኛው አዝመራ ባለቀ ጊዜ የዘይት ፍሬን አጥርቶ እንዲለቅሙ እንደዚያ አሕዛብ የእስራኤልን ልጆች ፈጽሞ ይማርኳቸዋል። እነርሳቸውም በመከራው ተይዘው ሁል ጊዜ ይጮኻሉ። ከሞት የቀሩ ሰዎች ግን በኢየሩሳሌም በእግዚአብሔር ተአምራት አንድነት ደስ ይላቸዋል። ባሕሩም ይነዋውጣል። ስለዚህም የእግዚአብሔር ክብር በባሕር ደሴቶች ይገለጣል፣ ስሙም ይመሰገናል። የእስራኤል ፈጣሪ እግዚአብሔርም እስከ ምድር ዳርቻ ድረስ ይመሰግናል። ለጻድቅ ሰው የተመሰከረለትን ተስፋ ሰማን። የእግዚአብሔርን ሕግ ላፈረሱ ለወንጀለኞች ወዮላቸው ይላሉ። በምድር በሚኖሩ ሰዎች ፍርሃት በገደል በመውደቅ ወጥመድ አለባቸው። ፈርቶ የሸሸ በገደል ይወድቃል፣ ከገደል ያመለጠውን ወጥመድ ይይዘዋል። የሰማይ መስኮቶች ይከፈታሉና የምድር መሠረቶችም ይነዋወጣሉና ምድር ደንግጣ ትታወካለች፣ ትጎሰቁልማለች፣ ወደ ጥፋትም ትቀርባለች። እንደ ተክል ጠባቂ ጎጆ ትነዋውጣለች፣ በወይን እንደ ሰከረ ሰውም ትፍገመግማለች፣ በመከራም ትወድቃለች። ኃጢአቷ በዝቷልና መነሳት አትችልም። ያን ጊዜ እግዚአብሔር በነገሥታቱ ላይ እና በኢየሩሳሌም ሰዎች ላይ ዕደ መዓቱን ያመጣል። በመከራ ይወድቃሉ፣ ተሰብስቦም ወደ አምባ ይጠጋሉ፣ ለሁለተኛም ትውልድ ይቀጠራሉ። እግዚአብሔር በመዓት በጎበኛቸው ጊዜ ብዛታቸው እንደ ሰም ይቀልጣል። ኃይል ያለው እግዚአብሔር በጽዮን በኢየሩሳሌም በመዓት ይነሳልና በሊቃውንትም ፊት ይመሰግናልና አምባቸው ይፈርሳል።